ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያውያኖች እንዲሁም የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ ማለት ነው። እና እንግዲህ ይሄ ቪዲዮ በጣም እያሳቀኝም ዘናም እያረገኝ ነበር ማለት ነው። እና እህቶች ሁላችሁም በተለይ አንዳንድ ሁላችንም እዛ ሀገር ላይ በአረብ ሀገራት ላይ ያለነው ጸጉራችን ያልተጎዳ ሴት የለንም ማለት ነው። እንኳን እኛ ሴቶቹ ወንዶቹ ሳይቀር ጸጉራችን በጣም እየተመለጠ የነሱም የኛም እየተነቃቀለ እየሳሳ ነው። ውሃው ራሱ ጨው ስላለው ለጸጉራችን አይስማማም። ግን ያገኛችሁትን እየገዛችሁ ተመሞከር ይልቅ አርፋችሁ አንድ አይነት ቅባት በቃ ከቻላችሁ ያችኑ አንድ አይነት ቅባት መቀባት ነው። ያበሻ ጸጉር ማለት ነው። አንተነ አደራ እንዳታድግ ተብሎ አደራ ያለብን ነው የሚመስለው። ዝቅ አይልም። ያንንም ብትጠቀሙት እሱ አደራ አለብን ማለት ነው ጸጉራችን። ስለዚህ እንደማያስረዝም ጠንቅቀን እናውቃለን። ግን እየሚዲያ ላይ እየወጡ ይሄ እንዲህ ያደርጋል፣ ይሄ ሸጋ ነው፣ ይሄ ቆንጆ ነው ሲሉን ያገኘነውን እየሞከርን ብራችንን ከምንጨርስ ይልቅ ብራችሁን እንዴት ሆናችሁ እንደምታገኙት ታውቃላችሁ። ነጭ ላብሽን ተንቅልፍ አተሽ ምግብም አይታወቅም ሊጎልብሽ ይችላል። ጩኸት አለ፣ በዛ ላይ ግልምጫ አለ፣ በዛ ላይ ስጋት አለ። የሰው ቤት ኑሮ ማለት ነው። ተኝተን እንኳን ሰዓታችን መነሻችን አለፍ ያለ ጊዜ እንዴት ነው ለመነሳት የምንሆነው? በጣም ነው የምንባንነው፣ በጣም ነው የምንደነግጠው። እኔ በበኩል እደነግጣለሁ። ሰዓት የታለፈች ማለት ነው የምነሳባት። ለምን ተቆጭ ያኔ አይቆጡኝም፣ ግን ትነሳ እንደው ድንገት ብድግ ስል የሚያስደነግጥ ነገር አለው። አንዴ ልማድ ብሎብን ማለት ነው። ስለዚህ ይሄን ብራችሁን እንዴት ሆናችሁ እንደምታገኙት ታውቃላችሁ። ለጸጉር ክሬም እያላችሁ አትሞክሩ ማለት ነው። አትግዙ። እኔ ላልምልበት እንደ ጭቃ ቅባት ነው ምርጥ ነው አሉኝ። የሆነ ጭቃ ቅባት ነገር ነው ገዛሁ። ደግሞ ባንዴ ፖቻር ነኝ ሁለቱን ገዝቼ መጣሁና ተቀባ ተንሁል የሚያሳክከ ጀመር። ያለችኝን ጸጉር ሊመልጣ ሆነ መርገፍ ሆነ እርም ብየተው። እንግዲህ ላልምልበት ሰው ያለኝን ሰምቼ ያንን ሞክሬያለሁ። አለ ተበዛ ያችኑ ሀገር ቤት የምጠቀማት አቮካዶ ቅባት ያለች አይደል? ያችኑ ተጠቀማለሁ። አለ ተበዛ የየዘይቱን በቃ የምጠቀመው የዘይት ቅባት ፈሳሽ ምናምን ያን ተጠቀሙ። እንዳገኛችሁ ያቺ 300 ብር ትርሻል፣ ያቺ 200 ብር ትርሻል፣ ያቺ 150 ብር ትርሻል፣ ያቺ 80 ብር እያላችሁ እያወጣችሁ እነሱ ምን ያርጉ? እነሱን አትናገሯቸው። ምክንያቱም የገዛ ጸጉራችን እንደማያድግ ተቀላችሁ። እንደገና ማስታወቂያ ደግሞ ማንኛውንም ማስታወቂያ እውነት የሚሰራ ታውቃላችሁ። እንኳን የዚህ ዘይት ደህና ነገር የትላልቅ ነገር ቢሆን ማስታወቂያ ቢሰራ እውነት አይደለም፣ ጠንቅቀን እናውቃለን። ማስታወቂያ ማለት ያው እያካበደ ነው ማንኛውም ነገር የሚሰራው ማለት ነው። ስለዚህ ያበሻ ጸጉር ደግሞ በእንደዚህ በትርክምክም አያድግም። አንድ የፈጣሪ ከሰጠን አስረዝሞ ሰጠን፣ አለተበዛ ካልሰጠን ያው ጸጉራችን ከሆነ በምንም በትርክምክም ነገር የሚያድግ አይደለም። አንዱ ዘባዲ ይላል፣ አንዱ እንቁላል ይላል፣ አንዱ ግርፌ ነው ሚስማር እንጃ። በሀገራችን ሚስማር ደግሞ ምንድን ነበር ስሙ ብዬ ቁርንፉድ እሱን ምን የማያረጉት የለም። ተልባ ሳይቀር ማለት ነው። ማን ቀስቴት ይቀቅ ይብራኛ ቤት ተቀቅል ነበር፣ ግን ፌቴን ተንከባከቦላለሁ ማለት ነው። ግን ለኔ አይደለም እንደማይጠቅም ስለማውቀው ማለት ነው። ሁሉም ማንጠፍጠፍ ነው የተቀባነው ነገር ያ ተቀብቶ ማንጠፍጠፉ ይጎዳል። በቃ የሚያስተምሩት ዩቲዩብም ላይ ሆነ ቲክቶክም ላይ የሚያሳዩት ውሸት ነው። ጠንቅቃችሁ ወቁ ማለት ነው። አንዴ ከሰጠሽ ከቻልሽ እያበጠርሽ ምስትሻወር እየመታሽ ጫፍጫፉ መንታ ካለባችሁ በመቀስ እየቆረጣችሁ ጫፍጫፋን ቆረጥ እያደረጋችሁ እያበጠራችሁ ያ ይሻላል። አለተበዘዝም ብላችሁ ያገኛችሁን እየወጣሽ 150 ድርሃም ነው 150 150 ይሁን ትላለች እና እንደዚህ ያሽ ብርሽን አታባክኒ። ድፍና ሀገር ለማይሆን ነገር ያ ቢናገር ያቺ ተናገረና ያቺ ገስታ
ሌላም ዘይት አለ አሁን አበሻ የሚሸጡት እያቀራኑ ምናምን የማያረጉት የለም። አቀራንተው ይሸጣሉ። አዎ እኔ አስረዝሞልኛል እያሉ ሲያወጡ ያቸዋለሁ በየኮሜንት። እኔ ግን ቂላት ትበሉኝና ማለት ነው ለራሴ ጸጉር እንኳን ምን እንደሚስማመኝ እስካሁን ድረስ አላውቅም። እንደመሆኑ መቀባቱን መበጠሩን ነው እንጂ ማቀው ሳበጥር እንዳይያዝ ነው እንጂ ምን ይስማመኝ ምን ይምረረው አላውቅም። ምን ለጸጉሬ ማለት ነው። ስለዚህ ብራችሁን አታባክኑ። የማዳም ቅመሞች ነን የምትሉ ማለት ነው። በተለይ ሰው ሀገር ላይ ሆናችሁ አሁን የሆነን ብር ስናባክናት ብሯን ወዲያ ስንልካት በቃ ምናምን ስንገዛ ምንም አይመስለን ከራስ በላይ ሰማይ ለራስ ያልሆነ እንላለን። ግን ይሄ ሰው ሀገር ላይ ተቀምጠን እየሰራን ነው። በምንሰራ ሰዓት ብራችንን በአግባቡ መያዝ ነው። ሀገራችን ገብተን ማለት ነው እንደ ልባችን እንድንኖር ምክንያቱም ወር ይመጣል። ወር ደሞዝ ስለሚመጣ ምንም አይሰማንም እና ለማይሆን ጸጉር ለማይሆን ዘይት ላጓጉል ነገር የሚያስተምሯችሁ ከቻላችሁ ዝም ብላችሁ ቤት ውስጥ ያለውን ውህድ ምንም ታታውጡ። አሁን ሙዝ ይመጣል በተለይ ያረበት ያ ሙዝ ይጠቁራል። ዲያኒን የማይበሉት ማለት ነው። ያን ፍጭት መቀባት ከሆነ ካሳደገ ግን እንደዚህ ይሄን ያህል ብር ሲሏችሁ እንትን ማለት የለም። አትሞክሩ ማለት ነው። ውሸት ነው። እኔ አንድ ጊዜ ያው ባህርተኛ ሆኜ እንደዚህ ዋሸን አንደኛው ማለት ነው ተጓደኛዬ ከሆነ ይሄ ያሳድጋል ግዙ ተባለ። በደግ አድርገን ገዛ ነው። ግን ውሸት ነው የሚለው ማለት ነው። ስለዚህ አትግዙ፣ ያሏችሁንም አትስሙ ማለት ነው። እና ያው ዛሬ በዚህ ግን በጣም ዘና ብዬ ደስ ብሎ በተለይ ኮሜንታተሮች በስሩ ብገቡ ማለት ነው እንዴት እንደሚያስቁ እንዴት ዘና እንደሚያደርጉ ማለት ነው። ደብሮ ያመሸው ሰው ካለ ወደዛ ኮሜንት አለፍ ብሎ ዘና ማለት ነው። አረበኛዋ እንዴት ተሰባብረው ሂንዲዎች አልቀራቸው ያው ተሰድባቸው ምን ያላለቻቸው አለ። ግማሹም አረበኛም አልገባኝም አላቀውም። እንግዲህ ለማንኛውም ብራችሁን ጠንቀቅ አርጋችሁ ያዙ ማለት ነው። ብራችንን በአግባቡ መያዝ መጠቀም ጥሩ ነው። ሀገራችንንም እንግዲህ ሰላም ያርግልን። በስደት ያለ ነው የምንንከራተተው ከሰው ቤት እንጀራ በቃ ብሎ ለሀገራችን በሰላም ያብቃን። ስደተኛም እንደዚህ በያለበት በየሀገሩ በየድንበር በየትም የሚረግፈውን እግዚአብሔር አምላክ ነፍሳቸውን ይማር። በቃ ሌላ ምንም የምንለው የለም። በቃችሁ ብሎን ስደትን ማናይ በሀገራችን ያልታሰበ እንጀራ ሰጥቶን እፎይ ብለን የምንኖር ያርገን። ኢትዮጵያ ሀገሬ እወድሻለሁ ለዘላለም ማለት ነው። እና መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ እግዚአብሔር አምላክ ይውደድልኝ ማለት ነው።